በአንድ ደቂቃ ህይወታችሁን ስለሚለውጠው ፕላትፎርም ልንገራችሁ። ኖሽን ሲስተማችን ኦንላይን ነው። ኖሽን ይባላል። ኦንላይን ሲምፕል ሶፍትዌር ነው፣ አፕ ነው። ማውረድ ትችላለህ ኦንላይን፣ ጉግል ላይም አለ። ኖሽን ለኔ እንደ ሰከንድ ብሬን ነው። ከዚህ በፊት ማውራችኋለሁ ስለ ፕሮዳክቲቪቲ ያወራሁበት ቪዲዮ ላይ። ለኔ በቃ እንደ ሁለተኛ ጭንቅላቴ ነው የምጠቀመው። ኖሽን ላይ ብንገባ አሁን ኖሽን ነው የምንጠቀመው እንደ ሲስተም ማለት ነውና ከዛ በፊት ፎሎና ላይክ ማድረጋችሁን እንዳትረሱ፣ ኮፒ ሊንክም አድርጉ። እንዲህ በሀገራችንና በዓለማችን ላይ እውቅ የሚባሉ ሰዎች ስላወሩለት ፕላትፎርም በትንሹ ልንገራችሁ። ይህንን ፕላትፎርም ለስልክ ለአንድሮይድም ለአይፎንም ማግኘት ትችላላችሁ። በተጨማሪ ለኮምፒውተሮች በማክም በዊንዶውም ማግኘት ትችላላችሁ። ፕላትፎርሙ ኖሽን ሲሆን ይህ ፕላትፎርም እለት በእለት የምንሰራቸውን የተለያዩ ፕሮግራሞችን በማቀናጀት ጊዜያችንን መጠቀም እንድንችል ያደርጋል። አሁን ላይ የተለያዩ ድርጅቶችና ግለሰቦች ይህንን ፕላትፎርም በመጠቀም ስኬታማ ሆነዋል። በዚህ ጊዜ ብዙ ጊዜያችን የሚሻሙ ነገሮች አሉ። ለምሳሌ ሶሻል ሚዲያ፣ ሙቪዎች እና የተለያዩ ነገሮች አሉ። ቃቀን የምንላቸው ነገሮች አሁን ላይ ጊዜያችንን በጣም ይሻሙብናል። ሆኖም ግን በዚህ መሀል ጊዜያቸውን በትክክል ተጠቅመው ስኬታማ የሆኑ ሰዎችን እንመለከታለን። የኖሽንን ፕላትፎርም በመጠቀም ጊዜያችንን የተሻለ መጠቀም እንችላለን። ይህንን ፕላትፎርም ይበልጥ እንዲጠቀሙ መክራቸው ኮንቴንት ክሬት የሚያደርጉና ሶሻል ሚዲያዎችን ማኔጅ የሚያደርጉ፣ ሌላው ደግሞ በዩኒቨርሲቲ እና ኮሌጅ ያሉ ማለት የሚወስዱትን ኮርስ ፕላን እንዲያደርጉ ኤግዛማቸውንም ስኬጁል ለማድረግ ቢጠቀሙ የተሻለ ይሆናል። ስለዚህ ፕላትፎርም ይበልጥ መረዳት ከፈለጋችሁ ዩቲዩብ ላይ በጣም ብዙ እይታ ያላቸውን ቪዲዮዎች መመልከት ትችላላችሁ። እንደዚህ አይነት መረጃ ማግኘት ከፈለጋችሁ ፎሎና ላይክ ማድረጋችሁ እንዳትረሱ።